ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር መልካም ነው። አሸወይና መልካም እንዲሆንላችሁ እመኝላችኋለሁ። ሰላም እንዴት ናችሁ? እያላችሁበት ሁሉ ነገር ሰላም ነው። አሺና እንዲላችሁ መኝላችኋለሁ። ሁሉ ነገር ኦኬ ሆነላችሁ። እንኳን ወደ ሁለተኛው ዩቲዩብ ቻናላችን እጅ ከፍንጅ በሰላም ወጣችሁ። እንግዲህ ዛሬ የተለያዩ ቪዲዮዎችን ይዞን መተናል። እጅ ከፍንጅ የያዝናቸው ያለንበትን ሁኔታ ከግራ ወደ ቀኝ ከቀኝ ወደ ግራ እያጎናዘብን ለማየት የሚመችን ቪዲዮዎችን ይዞን መተናል። እንግዲህ አንዳንዶቹ ከድሬዎቹ እዚህ አገር ላይ እየሆነ ያለው የሚሉት ሌላ ነው፣ እኛ እየሆነ ያለ ነው ደግሞ ሌላ ነው። አልተገናኝተው እኛ አሁን ያለ የኑሮ ውድነቱ ሰማይ ወጥቶ ማለት ነው። አሁን እንግዲህ መጪው ለፋሲካ በዓል እውነትን በላቸው ኑሮ ድሃው እንዴት እንደሚያሳልፍ እናያለን። ምናረጋይ ቀልድ አይደለም። አሁን ድሆች እኛ የምንኖረው በዓሉ የምናሳልፈው በዚህ መልኩ ነው። ቁርጥ እየበላን ማለት ይህን ቁርጥ እዩት እስኪ አንድ ጊዜ የኔ ጌታ ቢላ ቁርጥ ቆረጥ ሌላ ሰው የሚቆማ እኮ ነው የሚመስለው። በእናታቸው አይኑ ፈጠጥ ብሎ ደግሞ ሙጎር ብከማ ይህን ጌታ ምስኪን ማዕራይ ጉር ናደግ ይጎርመ አያቸው። አሁን ለእኛ እንደዚህ ነው ቆርጦ የምንቆርጠው የሚጎርማቸው ነገር ማለት ነው። አሁን የቆልድ ይመስላል አንዳንዶቻቸው አሁን እናደርገኝ ነው ብላቸው በጣም ብዙ ህብረተሰብ እችን እንጀራ አግኝቶ የማይውላል እኮ በጣም የሚጎርማቸው እኮ ነው። አሁን ለዚህ ቆልድ አይደለም እኮ እኛ እንደዚህ ነው የምንኖረው ያለ ነው። እንጀራ ቆርጦ ነው ብነ ስራ የለማ ስራ ቢሰራ እኮ እንጀራ ይገኛል። ስራ የለም፣ አየር የለም፣ ይጎርማቻል። ስለዚህ ስራ እንደ ልብ ስለሌለ የሚሰራ አንድ ወይ ሁለት ሰው ነው ከቤት ቆን ስራ ወዛ ዶር ምናምን ይሰራል። ከዛ በኋላ አንድ ሰው በቀን ሁለት ሞታ ብር ይዞ ቢል 6 ቤተሰብ ያለበት አንዳንድ እንጀራ ቢበላ አንድ እንጀራ 20 ብር ነው። 6 ጊዜ 20 ስንት ነው የሚመጣ? ሞታ 20 አይመጣም። እንግዲህ ተመልከቱ፣ አንድ ማዕድ ማለት ነው። ዘይት የለ ሽንኩርት የለ ምን የለ። እኛ እንደዚህ ነው ያለ ነው። እንጀራ ቆርጦ ነው ብና ያለው የሚገርማቸው። አንዳንድ እንደዚህ የሚወራወረው ካድሬዎች ግን ኢትዮጵያ ውስጥ ያለ ኑሮ እንዴት መሰላችሁ የሚያዩት? አሁን ለነሱ ህዝቡ የሚኖረው የሚመስላቸው ለካድሬዎች፣ ለአንዳንዶቹ ህዝቡ ላይፍ እያየ ነው የሚመስላቸው። ምን አይነት ኑሮ ምንኖር ይመስላቸው አልመስላቸው? እቹን ቪዲዮ እናያት። አሁን ለነሱ የሚመስላቸው እንደዚህ ምንኖር ነው የሚመስላቸው። እዚህ ምንኖር የሚመስላቸው ሰዎች አሉ። የሚገርማቸው እንደዚህ በተሽከርካሪ እንደዚህ ምግቡ እየተሽከረከረ ህዝቡ የሚበላ የሚመስላቸው እና እነሱ ፖለቲካውን በግለባበጡት ባንኮረባበቱት ጊዜ ሁሉ ቆለል አድርገን እንድንወስዱ እየበላን እየጠጣን ፈታ እያለን እንድንኖር በቃ እንደዚህ በተሽከርካሪ እኛ አልተገናኝተም። ከእውነት እኛና እነሱና እኛ አልተገናኝተን ያለንበት ሁኔታ አልተረድነው ይመስለኛል። እኔ ያለንበት ሁኔታ እውነት አሁን አገሩ ልማት በልማት በቃ አሬንጅ በአሬንጅ ማንጎ በማንጎ አቮካዶ በአቮካዶ ቁርጥ በቁርጥ እርጎ በእርጎ አርገ የሚያወሩ ሰዎች አለ። እንደዛ አይደለም። ብዙ ወጣቶች መስራት ይፈልጋሉ። የተማረው ያልተማረው በጉልበታቸው በእውቀታቸው ሰርተው ለእናት ለአባት እንጀራ መግዛት የሚፈልገው ብዙ ወጣቶች አሉ። አልተገናኝተ አሁን ለእነሱ የሚመስላቸው አገሩ አንዳንዶቹ ሲያወራቸው ይጎርማል። ምንድን ነው እንደዚህ ህብረተሰብ እንደዚህ የሚጠግበው ህዝቡ ጠግቧል የሚለው ካድሬዎች ቃል የሚጎርማቸው ለምን በእነሱ አስተሳሰብ ልማት በልማት እርሻ በእርሻ ሆኖ አገሪቱ ገነት ልክ እንደዚህ ማለት ነው። በቃ እንደዚህ የሚመስላቸው አለ። ይጎርማቻል። እንደዚህ በቃ ሁሉ ነገር እየሞላለን የዶላለን የሆነ ጥያቄ የምናነሳው የሆነ ነገር ሲከፋን ጾም ጋር ሂደን ከሚጋጨውም ከማይጋጨው የምንጋጨው ዶልተን እንደዚህ ጠግበን በቃ አገሩ ፍራፍሬ ጥራጥሬ እንደ ትኩስ እየበላን ጥጋባችንን መቋቋም ያቃተን የሚመስላቸው ሰዎች አለ።
እንደዛ አይደለም። አናረጋይ ሌላ ነው። በቃ እናንተ ሌላ እኛ ሌላ አልተገናኝተው ነገር አልተገናኝተው እና እንግባባ እስቲ። አማርኛ አይደለም እንደ ቋንቋችን በኦሮምኛም ቢሆን በአማርኛም ቢሆን በእንግሊዝኛም ቢሆን በተወሰነ መግባባት እንችላለን። እባካቸው እውነቴን ነው የምላቸው። ካልተግባባን ምንድን ነው የሚሆነው ማለት ነው? ህዝቡ መንግስቱ ከህዝቡ ካልተግባባ አስቸጋሪ ነው የሚሆነው። አንዳንድ ግለሰቦች አሉ ሰው የሚሰማቸው የሚመስላቸው ሰው እኮ አይሰማቸውም። ግለነሱ በጭንቅላታቸው ሰው የሚሰማቸው አሁን ፍቅርሲዝም እውነት እየመሰለው ዝም ብሎ ያወራል ወጥቶ ማለት ነው። አይታችታል። ሰው ግን እሱን እንደ ጨለል ነው የሚያየው። እሱ ግን ራስን እንደ ጤናማ ነው የሚያየው። እንደገና ሌላ አለ ፓስተር ነኝ የሚል እብድ ነው እና አሁን እሱ ሲናገር ራሱን እንደ ጤናማ ነው የሚያየው። ህዝቡ ግን እንደ እብድ ነው የሚያየው። ለምን? ሀሳቡ አልተገናኘም። ይሄ በዚህ በኩል ሄዳል፣ ይሄ በዚህ በኩል ሄዳል። እንደዛ መሆን የለበት። ለምሳሌ አንዱ ላሳያቸው። ይሄ ፓስተር እንግዲህ ብዙ ነገር ያወቀ የተረዳ ይመስላል። ልብስ ለብሰ ሲወጥ ሰው ይመስላል። ሰው ግን እንደ እብድ ነው የሚያየው። ተመልከቱት እንግዲህ ምን እንደሚያወራ ብቻ ስሙ። ነገር የለም። እኔ ባለፈው ሰማይ ሄጄ ነበርና አይቻለሁ፣ ሰምቻለሁ። አዎ ሰማይ ሄጄ ነበርና ያው ድንግል ማርያም ብቻ ትንቢት ተናግራ ነበረች። ከዛ በኋላ ያው የት ሄጄ ነበር? ሰማይ አንተ? አዎ ባለፈው ሄጄ ይሄን አልሰማህም እንዴ? ከድንግል ማርያም ጋር ተገናኝቼ በአካል ተገናኝቼ መጣሁ እኮ። አልሰማሁም። ምን ነው እኔ እኮ ሜጀር ስል እስከ ዝም ብዬ አይደለም። ማን ያልተሰጠ እግዚአብሔር ይድረስ። እሺ ላይ ስቃለ ቀሳየ ይገርም ይችላል። እኔ ሲኦልን እኮ ሄጃለሁ። ሲኦልን ሄጄ በቃ እንደዚህ ነው የላች። እንደዚህ ይመስላችኋል ህዝብ? አሁን ይሄ እንግዲህ ልብስ ለብሳል፣ ፀጉር ተስተካክላል፣ ፍንቱ ብላል። ከዛ አንጻር ስታይ እኔን እብድ መስለው የሚገርማቸው ነገር ከሱ አንጻር ሲታይ እኔ እብድ መስላለሁ። ነገር ግን እንደዛ አይደለም። እውነቱ እንደዛ አይደለም እና አልተገናኝቶም። የነሱ ሀሳብ ሌላ ነው፣ የኛ ሀሳብ ሌላ ነው፣ የነሱ መንገድ ሌላ ነው። እንደዛ አይደለም። መደማመጥ አለብን። እውነቱ ምንድን ነው? መሬት ላይ ያለ ነገር ሲያነካ ተነጋግረን ተግባብተን ወደ መፍትሄው መሄድ እንችላለን። አይደለም እንዴ? እንደዛ እኮ ነው። እውነቷ ስትነጋገር ህዝቡ ጥፋት እንቁጭ ስትነግሩት ህዝቡ ይቆበላል፣ ይሰማል። እኛም ደግሞ ስንነግራቸው ስሙን አዳምጡን። ካልሆነ ልክ እንደዚህ ፓስተር ነው ምጣ። አሁን ይሄ ፓስተር ብዙ የተናገረው ብዙ ያሳወቀው ብዙ የተረዳ ይመስላል። ልብሱ ጫው ለብሳል፣ ግን እዙ ሰው እንደ እብድ ነው የሚያየው። እንደዛ መኮሰት የለበትም። መደማመጥ አለብን፣ መግባባት አለብን ማለት ነው። እና በትክክል መሬት ላይ ያለ ችግር አድሬስ መደረግ አለበት። የህዝቡ ለቅሶ፣ የህዝቡ መፈናቀል፣ የህዝቡ መራብ፣ የህዝቡ መጠማት ከግምት ስር ያስገባ ህመምህን ተረድቼ እልሃለሁ፣ ችግርን ተረድቼ እልሃለሁ። እኔ ግን ይሄ የሆነው ከአቅሜ በላይ በሆነ ችግር ነው። ይሄ መሆን አለበት፣ የግድ ነው። ይሄ መሆን አለበት። ምክንያቱም ህዝቡ ከመረጃ ከማስረጃ ጋር ይመጣል። ህዝቡ ብሶቱ እንዴት ነው እናንተ የምታዩት? ለምሳሌ አሁን እናት ለምሳሌ አሁን እያዘነ ነው። ትልቅ እናት ናቸው። እስቲ አሁን ሞከራችን እስቲ አሁን እናት ምን ብለን ነው መልስ የምንሰጠው? ይህን ነው ማሰብ የሚገባ። ተመልከተው። አይዟችሁ እየተባለ የኖርን ሰዎች ሰነድ አልባ እንዳትሆኑ ሰነድ አስገቡ ተብለን ለቡ አስገብተናል። እንደገና ደግሞ አሁን ደግሞ አዳነች አቤቤ ይችን መንገዱ ከጠረጋችሁ ደግሞ ጀምሮ እናንተ ተጎታ አዲስ አበባ ጫፍ ቁጥ ብላችሁ እናቶች ተጎታችኋል። ጀሪካን ጎናችሁ ቀዱታል። ለኛ እንዳዘነ ማለት ነው። ወደ ኦሮሚያ ተካለለ። ኦሮሚያ አሙሙ ነው ይበላችኋል። ንብረታችሁ እንዳትሸጡ፣ ቤታችሁ እንዳትሸጡ ትኖራላችሁ። እናንተ ደካሞች ናችሁ። ውሃ እናስገባላችኋለን፣ መብራት አለን። እኛ የለፋንበት የደከምንበት ጉልበታችን መስዋዕት ያደረግንበት እኛ እኮ ትላንት ጨረቃ ይሄ መንግስት ጨረቃ በሰማይ እንጂ በምድር ያለ የለም ያለ ሰውዬ ዛሬ ህዝቡን ምን እያደረገ ነው? እኔ ስድሜ ጨርሻለሁ። ህፃናቶች ትምህርት ቤት ሄደው እስከሚመለሱ ቤት ፈርሶባቸው ያልተገኙ አሉ። ምንድነው እውነት መሬት ላይ ችግር የህዝቡ ችግር አድምጠናል። መደማመጥ አለብን። ያለበለዚያ እንደ ፓስተር ነው። ለዚህ የተለከፈ ወፈፌ ፓስተር አያችሁት አይደለም እንደሚል እኔ ሰማይ ሂጄ እንደዚህ ምድር ወርጄ የጥልቁን አይቸው ድንቁን አይቸው መላእክት አናግረኝ፣ ቅድስት ማርያም አናግረኝ። አያቸው አሁን እሱ በሱ ቤት ጤናማ ነው። በሱ ቤት አይምሮ የሚሰራ አድርገን ራሱን የሚያ ነገር ግን እውነታው እንደዛ አይደለም። እውነታው ጋር መጠጋጋት አለብን።
ከእውነታ ጋር መግባባት አለብን። የህዝብ ሀሳብ ወረድ ብለን ሰምተነው አይደለም። ይሄ ነገር እኮ እናንተ ልክ ናቸው፣ ህዝቡ ይሄ ልክ ነው፣ ይሄ ግን ልክ አይደለም፣ ይሄን ብታደርጉ ይሄ ነገር አይከሰትም፣ ይሄ የእናንተ ችግር ነው፣ ይሄ የእኛ ችግር ነው። መግባባት ያስፈልጋል። አሁን እንደዚህ የእናቶች ረረብ፣ የእናቶች ጥያቄ፣ እናቶች ለቅሶ እስቲ እንደ መረጃ አይታቸው እኚህ እናት እውነተኛ ናቸው ውሸተኛ ናቸው? እውነት መሬቱ ላይ ይሄ ተብሏል አልተባለም? መሬቱ ላይ እውነት ለህዝቡ እንደዚህ ተደርጓል አልተደረገም? መረጃ ማስረጃ አሰባስቦ ትክክለኛውን ነገር ተነጋግረን ወደ መፍትሄ የሚሄድና ነገሮችን ማስተካከል መለወጥ እንችላለን የሚልና ለዛሬ እነዚህን ቪዲዮዎች ይዤ መጥቻለሁ። እናንተ ደግሞ የተሰማችን ሀሳብ አስተያየቶቻችን ታሰፍራላችሁ ኮሜንት ስር ማለት ነው። ቤተሰቦች ሰብስክራይብ ማድረግ አትርሱ። ለምሰጠት ሀሳብ ድጋፍ ከልብ አመሰግናለሁ። መልካም ቀን ላችሁ። እወዳችኋለሁ። ፒስ